እንግዲህ የተሰጠኝ ስጦታ የስዕለ ማርያም ናት። ኢትዮጵያን ባንዲራ ይዛ ያደረጋችሁት ነገር በእውነት በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ይህንን ጉባኤ አስመልክቶ መስከረም 25 ቀን 2018 በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ አንድ መርሃ ግብር ተዘጋጅቶ ነበረ። በዚህ አደባባይ ላይ ኤል አኮቴት ዓለም አቀፍ የጉዞ ወኪል፣ ቋንቋ የነሽ ሚዲያ፣ እስራኤል ሀገር የሚገኘው TWT ኤጀንት እና ሰመርናሃ የተሰኙ ድርጅቶች ልዩ የሰብአ ሰገል ምስጋና በቤተልሔም የሚል መርሃ ግብር አዘጋጅተዋል። በኮከብ እየተመሩ ሄደው ተመልከቱ። ኢትዮጵያውያን ክርስቶስ በተወለደበት ቦታ ላይ ምን አቀረቡ? ምስጋና። ምን አቀረቡ? ስጦታ። እየሄድን ያለነው ወደ ኤፍራታ ነው። ኤፍራታ ማለት የፍሬ ሀገር፣ ፍሬያማ ምድር ማለት ነው። በካሌብ ልጅ በኤፍራታ የተጠራችው ይህች ከተማ ከደመቁ ከተሞች በላይ ስሟ የሚጠራ ዘመን የማይሽረው ታሪክ የያዘች ከተማ ነች። ለዚህም ነው ነቢዩ ድምቀቷን፣ ታሪኳን ተመልክቶ እንዲህ ያላት። ተራራማ በሆነ መልክዓ ምድር የተገነባችው ይቺ ከተማ በዘመነ ብሉይ ንጉሥ ዳዊት የተወለደባት፣ በዘመነ ሐዲስ ደግሞ ንጉሥ ክርስቶስ የተወለደባት የታደለች ከተማ ናት። ኤፍራታ ሌላ ስሟ ቤተልሔም ነው። የእንጀራ ቤት እንደማለት። ዛሬ ጎልቶ ተስፋፍቶ የሚገኘው ይህ ስሟ ነው። ቤተልሔም። ቤተልሔም በቀደመው ጊዜ በእስራኤል ግዛት ውስጥ የነበረች ሲሆን አሁን ግን በፍልስጤም አስተዳደር ስር ናት። እግዚአብሔርና ሰው የታረቁባት፣ ዲያብሎስ የተማረከባት፣ ፈጣሪ ሰማያት ወምድር አምላክ አማልክት ወንጉሠ ነገሥት አማኑኤል የተወለደባት፣ ከተአምር ሁሉ የላቀ ተአምር የተፈጸመባት ከተማ ቤተልሔም እውነት ልዩ ብርቅ ከተማ ናት። ታዲያ በዚች ከተማ እጅግ ግዙፍ የሆነ 48 መቅረዝ የተተከለለት የዋሻ መቅደስ ያለው፣ 56 አስደናቂ አምዶች በሰው ቀመር ልክ የቆሙለት፣ በንግሥት ኢሌኒ ዘመን ለመጀመሪያ ጊዜ የተገነባ ልብ መሳጭ ግዙፍ ቤተ ክርስቲያን ተገንብቶ ይገኛል። ፊት ለፊቱ የተንጣለለ አደባባይ አለ። ኢየሩሳሌም በሄድን ቁጥር፣ ኢያሪኮ ስንሄድ፣ ቤተልሔም ስንሄድ የምናገኘው ታሪኮች በኢትዮጵያውያን ተጽፈዋል። አሁን ታሪክ የመጠበቅ ብቻ ሳይሆን ታሪክ የመስራት ግዴታ እኛ የዘመኑ ኦርቶዶክሳውያን አርፎብናል። በልደት ደግሞ የታሪክ ሽሚያ ቢኖርም እነዚህ ሰብአ ሰገል ቤተልሔም ሄደው በሙሉ ዓለም ገና ክርስቶስን ሳያውቅ እንኳን ዓለም እስራኤል ውስጥ ያሉት ሕዝቦች ክርስቶስን ሳያውቅ አንዳንዶቹ በክፋት ተነስተው በሚያባርሩበት ጊዜ እነሱ ከሀገራቸው ትንቢት ተነግሮላቸው በኮከብ እየተመሩ ሄደው ተመልከቱ። ኢትዮጵያውያን ክርስቶስ በተወለደበት ቦታ ላይ ምን አቀረቡ? ምስጋና። ምን አቀረቡ? ስጦታ። ታሪካችን ነው ይሄ። አሁን አቁመነዋል፣ መቀጠል አለበት። ከዚህ በኋላ ለልደት የምንሄደው መስዋዕት ለማቅረብ፣ ከዚህ በኋላ ለልደት የምንሄደው ዜማ ለማቅረብ ነው። ስለዚህ የሄዳችሁ ታውቁታላችሁ። ክርስቶስ በተወለደበት ቤተ ክርስቲያን ትልቅ አደባባይ አለ። በዚህ በተንጣለለው አደባባይ የሰብአ ሰገል ሰራዊት ሰፍሮ እንደነበር የታሪክ ምሁራን ይናገራሉ። ሰብአ ሰገል በዋሻ ውስጥ ገብተው ለንጉሥ ክርስቶስ ሲሰግዱ
መስዋዕት ሲያቀርቡ ሲዘምሩ በውጭ የሚገኘው ሰራዊታቸውም የክርስቶስን መወለድ ሰምቶ ዜማ አቅርቦ እንደነበር የቀደምት ታሪክ ጸሐፊያን ያስረዳሉ። በዚህ አደባባይ ላይ ኤል አኮቴት ዓለም አቀፍ የጉዞ ወኪል፣ ቋንቋ የነሽ ሚዲያ፣ እስራኤል ሀገር የሚገኘው TWT ኤጀንት እና ሰመርናሃ የተሰኙ ድርጅቶች ልዩ የሰብአ ሰገል ምስጋና በቤተልሔም የሚል መርሃ ግብር አዘጋጅተዋል። ይህንን የምስጋና የመስዋዕት ጉዞ ከሰብአ ሰገል ፈለግ በመከተል ታሪክ የማይረሳው አሻራ ሊያስቀምጡ የሰብአ ሰገል ምስጋና በቤተልሔም ሊያቀርቡ ዝግጅት አጠናቀዋል። ያ አደባባይ የልደት ዋዜማ ቀን በኢትዮጵያውያን ይሞላል። ሀገረ እስራኤል የሚገኙ የሰባቱም አድባራት ምዕመናን ወደዛ ይመጣሉ። ከተለያየ ዓለም የሚመጡ የኦርቶዶክስ ተዋሕዶ ልጆች ኢትዮጵያውያን በአደባባዩ ተገኝተው ምስጋና ለክርስቶስ እንዲያቀርቡ ይህ መርሃ ግብር ተዘጋጅቷል። ቤተልሔም በመላእክትና በልደቱ ብርሃን የተሞላችዋን ቤተልሔምን ሄደን በዋዜማው የሚገርማችሁ በጣም ብዙ የሌላ እምነት ቤተ እምነቶች ነው ያሉ። እዚያ ቤተልሔም ላይ አይተነዋል። ባለፈው ሄደን ብዙ የተቀደሱ ቦታዎች ላይ የኛ ቤተ ክርስቲያን የለንም። ከቀራንዮ ውጭ አልፎ አልፎ ነው ያለን። የካቶሊክ የሌላው ቤተ እምነት ነው ያለና ቤተልሔም ላይ ግን የራሳችን ገዳም በራሱ በኢየሱስ ክርስቶስ ስም የተሰየመ የራሳችን ገዳም አባቶቻችን ገዝተው የቀደሙት አባቶች ብዙ መነኮሳት ያሉበት ብዙ አባቶች ያሉበት የራሳችን ገዳም ጌታ የተወለደባት ከተማ ላይ ያለን። እስኪ ደስ ይበላችሁ፣ እግዚአብሔርን አመስግኑት። በጣም የሚገርም ማለት ነው። ስለዚህ መላእክት በዘመሩባት በዚያች ከተማ እመቤታችን አራስ ሆና ልጇን ታቀፋ በታየችባት በዚያች ከተማ መላእክት ከሰማያት ወርደው በከተሙባት በዚያች ከተማ እረኞች ከብቶቻቸውን ትተው ሄደው ሕፃኑንና እናቱን እያዩ ለዘመሩባት ላመሰገኑባት ከተማ ሰብአ ሰገል አይቴ ሃሎ ንጉሠ እስራኤል ዘተወልደ እስመሬነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ የእሱ አምሳያ የሆነውን ኮከብ አይተን ልንሰግድለት መተናልና የተወለደው የአይሁድ ንጉሥ ኢየሱስ ክርስቶስ የት አለ ብለው ፈልገው መጥተው ዕጣን ከርቤ ወርቅ የገበሩባትን በሰማይ ያሉ መላእክት በምድር ያሉ ሰዎች ሰውና መላእክት እረኞችና መላእክት ቅዱስ ያሬድ እንዲያለው ዮም አሃደ መሬተ ኮኑ መላእክት ወሰብ መላእክትና የሰው ልጆች ዛሬ አንድ መንጋ ሆኑ። ለምን ተብሎ ሲጠየቅ ከመይሰብህዎ ለክርስቶስ በቃል አሚን በሃይማኖት ቃል ሕፃኖቱ ሆኖ የተወለደውን ክርስቶስን ያመሰግኑ ዘንድ እናንተ ማመስግኑት ይሄንን ጌታ በእውነቱ ይላል እና አንድ ሆነው ያመሰገኑባትን ያችን ከተማ እኛም በዚያ ቦታ ላይ ተገኝተን ልክ የእረኞችን የመላእክትን ምስጋና በቤተልሔም ለማመስገን የተያዘው ዕቅድ እንዳያመልጠን ሁላችን መትጋት አለብን። የምትችሉ በራሳችሁ አመቻችታችሁ ይህንን እድል መጠቀም የምትችሉ እግዚአብሔር ደግሞ የመረጣችሁ በአንድ ትኬት በ400 ብር ይሄንን ቅዱስ መካን ጎብኝተን እንድንመጣ እግዚአብሔር ፈቅዷል ማለት ነው። ስለዚህ ለእናንተ ብቻ ሳይሆን መች የሚመጣችሁት ገዝታችሁ ነው የምትሄዱት፣ ይዛችሁ ነው የምትሄዱት። ግን ለሌሎችም ይዛችሁ በመሄድ ለቤተሰብ አንዷ ፓድ 50 ፍሬ ነው የምትይዘው። አንዷን ብንወስድ 20 ሺህ ብር ነው የሚሆነው። ለቤተሰብ እየወሰድን ይሄን አድርሰን ለዚህ በረከት የተዘጋጀው ትኬት አልቆ ባለድለኞች ሄደው ያን ቅዱስ ቦታ አይተው የመላእክትን በረከት የልደቱን ክብር አይተው እግዚአብሔርን አምልከው ሕፃኑን አመስግነው እንዲመለሱ የሁላችንንም ጥረት ማድረግ አለብን ነው። በመርሃ ግብሩ ላይ በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታወቁ መምህራን፣ በዝማሬያቸው የምናውቃቸው መዘምራን፣ ደሞም ባለቅኔዎች ይታደማሉ። ይህ ጉባኤ ከብዙ ዓመት በኋላ እንደገና የተመለሰ ጉባኤ ነውና
ኢትዮጵያውያን የሚገናኙበት ስለሆነ ታሪካዊነቱ ሳይታለም የተፈታ ነው። ይህንን ጉባኤ አስመልክቶ መስከረም 25 ቀን 2018 በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ አንድ መርሃ ግብር ተዘጋጅቶ ነበረ። ይህ መርሃ ግብር የቤተልሔሙን የኢየሩሳሌሙን የሰብአ ሰገል ምስጋና በቤተልሔም በሚል ርዕስ የተዘጋጀውን መርሃ ግብር ማስተዋወቂያ ነበረ። የአባቶቻችን ታሪክ በዋናነት ማስቀጠል ነው። አባቶቻችን ከዚህ ተነስተው ምንድነው የሚያደርጉ የነበር? በእግራቸው እየተጓዙ ነው ኢየሩሳሌምን ደርሰው የሚመጡ የነበረ፣ ተሳልሞ የሚመጡ የነበረ። ስንትና ስንት ቀናትን እየፈጀባቸው በስንት ድካም። ያ ትርጉም አሁን ላይ ግን በቀላሉ መጓዝ በምንችልባቸው ነገሮች ሁሉ በተስተካከሉበት ዘመን ግን ልባችን ለዛ ሊነሳሳ አልቻለም። ስለዚህ ያን መነሳሳትና የአባቶቻችን ስርዓት እንድናስቀጥል ምክንያት ይሆናል። ታሪክን ለማስቀጠል የቀድሞቹ አባቶች ያደረጉትንና የሰሩትን ስርዓት መልቀቅ ሳይሆን የበለጠ አድርጎ ማስቀጠል። ሌላው በህብረት በምንጓዝበት ጊዜ ብዙ ሰዎች በተለምዶ ኢየሩሳሌም ቢሄዱም ከዚህ በፊትም የተለመዱ ነገሮች አሉ። የተለያዩ ጉዞዎች ሀገር ውስጥም የውጭ ሀገርም ጉዞዎች እናደርጋለን። ነገር ግን ስንሄድ እንዲሁም በትሪፕ አይነት መልኩ ወይም ደግሞ ምናየውን ነገር ብቻ አይተ ለመመለስ እንጂ የነፍስ ዋጋን የምንሸምትበት ነገር አይደለም። በዚህ ላይ አስረግጦ የሚሰራ እያንዳንዱ የሚሄደው ሁሉ ክብርና ቅድስናን እያገኘ እንዲመጣ የንስሐ ሕይወት እንዲለማመድ ለማድረግ ኑሮውን ሁሉ አጠቃላይ ከፈጣሪ ጋር የሚያገናኘውን ስርዓት እንዲመሰርት ነው በየራሱ። በዚህ ላይ አጠንክሮ ይሰራል። እንደ ሰብአ ሰገል በቤተልሔም እልፍ ሆነን እንዘምራለን፣ እልፍ ሆነን ክርስቶስን እናወድሳለን፣ እልፍ ሆነን ድንግል ማርያምን እንጠራለን። ሰውና መላእክት በጋራ በዘመሩበት በዛ ሀገር እኛም እንደ መላእክቱ ዝማሬ እናቀርባለን። በዚህ መርሃ ግብር ላይ ተጨማሪ የተለያዩ መርሃ ግብሮች ነበሩ። እስኪ ተከታትለን እንመለስ። በውጭ ዓለም ለሀገር ባለውለታ የሆኑ ታሪክ የሰሩ ዕውቀታቸውን ያስተላለፉ ሰዎች ሲገኙ በቁማቸው ይዘከራሉ። እኛ ሀገር ግን ከሞቱ በኋላ ነው ስለነሱ ማውራት የምንፈልገው። ይህ አባባል የታላቁ ባለቅኔ የሎሬት ጸጋዬ ገብረመድኅን አባባል ነው። እንዲህ አይነት ታሪክ እኛ ላይም እንዳይደርስ በዚህ ዓመት የኢትዮጵያን ጥበብ ለኢትዮጵያውያን ያስተዋወቁ በርካታ መጽሐፍትን በመጻፍ ኢትዮጵያዊ ጥበብን ለትውልድ ያስተላለፉ ደሞም ተፈጥሯዊ ክስተቶችን እየተመለከቱ በስነ ፈለክ ምርምር ላይ የራሳቸውን አሻራ ያሳረፉ ሁለት ታላላቅ ሰዎችን ስለ ስራቸው እግዚአብሔር ይስጥልን ልንል በዚህ ዝግጅት አስበናቸዋል። መርሃ ግብሩ ምን ይመስል ነበር? አንዳንድ ጊዜ ስለሆነ ክስተት ለመጻፍ ብዕር ቀለም ያንሰዋል፣ እጆችም ጉልበት ያጣሉ። እንዲህ የሚሰማን ከሆነ ግን አንድ ክስተት አለ ማለት ነው። ይህ ክስተት በኢትዮጵያ ተወለደ። ከአብነት ትምህርት ጀምሮ እስከ ዘመናዊው፣ ከፊደል እስከ ትርጓሜ፣ ከቅኔ እስከ አቡሻህር ወይም ስነ ፈለክ፣ እረ ሌላም አለ። ቴዎሎጂንም በተለያየ እርከን በአራት ነጥብ በመዝጋት ሌሎችንም ተጨማሪ ትምህርቶች በመማርና በማስተማር ለኢትዮጵያ ብዙ ያበረከተ፣ ወጣትነትን በዋዛ ሳይሆን በለዛ ያሳለፈ፣ መማርና ማስተማር የሱ የሌት ተቀን ስራው የሆነ፣ ለዚህም ትውልድንና ኢትዮጵያን ከፍ ከማድረግ አንጻር ሰው ተኮር የሆነ እውቀትን ከትውልድ ወደ ትውልድ እውቀት፣ ጥናት፣ ምርምር ወዘተ የስነ ፈለክ ውጤቶችና ሌሎችንም ያካተተ ከ30 በላይ መጽሐፍትን ለትውልዱ ያበረከተ፣ ከቤተ መቅደስ የማይጠፋው ከቤተ መጽሐፍ የማይጠፋው አንባቢ፣ ከከዋክብት የሚናፍቁት ወይም ከዋክብት የሚናፍቁት የከዋክብቱ የጥናት ንጉስ ዶክተር ሮዳስ ወደ መድረኩ ከታላቅ ፍቅርና አክብሮት ጋር በወይና ደጋዋ የኢትዮጵያ ክፍል
በመሆኑ የ12ኛ ክፍል ትምህርቱን ካጠናቀቀ በኋላ የሰው ልጅ ለተጠራበትና ወደ ተፈጠረበት ማዘንበሉ አይቀርምና ፊዚክስ፣ አስትሮፊዚክስ በአዲስ አበባ ዩኒቨርሲቲ ያጠና ሲሆን ስነ ፈለክንና ሌሎችንም ተጨማሪ ትምህርቶችን በደቡብ አፍሪካ ተምሯል። በማይቀየረው ፍቅር እሱ ወደቀ ወይም አንዳንዶች እንደሚሉት በማይቀረው ፍቅር ወድቋል ሲባል ብዙዎች እንደምን ያለ የአእምሮ ምጥቀት እንደምን ያለ ማስተዋል ነው በፍቅር ይራቀው ምንስ መልኳ ቢያምር ነው ይሉታል። እሱ የተለያየ ቀለማትና አቅጣጫንም ጭምር ስለምታሳየው ወደድኳት ይላል። ውድ ታዳሚዎች ይህች የቀለማት ህብረት ያላት ምድራዊት እንስት እንዳትመስላችሁ። ከከዋክብት ሁሉ አብልጦ የሚደመምባት ኦሪዮ የምትባለው ኮከብ ናት። ይህች V351 ኦሪዮ የምትባለው ኮከብ የጥናት ጽሁፉንም ዳሰሳ የሰራባት ስለሆነች ለመውደዱ ታዲያ ምስክር አላገኘንም ትላላችሁ? ደግሞ በሌላ ጎን ኢትዮጵያንና ኢትዮጵያዊነትን አውርቶ አይጠግብም። የቱንም ያህል የተለያዩ ጸሐፍት ስለ ኢትዮጵያ የስልጣኔ ቀደምትነት ቢያወሩ እንኳን የልቡን አላደረሱለትም። ጨለፍን እንጂ መቼ አጠናናት፣ ጀመርን እንጂ መቼ ነካናት ብሎ ያምናል። ትውልድን የሚያነቃና የሚያነቃቃ ስነ ፈለክን ከዘመናዊ ሳይንስ እውቀት ጋር አጣምሮ ሲያስረዳ ላየ አጀብ የእውቀት ጥግ ያስብላል። ድንቁ እና ብርቁ ኢትዮጵያዊ ልጆች ላይ መስራት ሀገርን ማሻገር ነው ብሎ ያምናል ወይም የሚል ጽኑ እምነት አለው። ለዚህም እንደ አንድሮሜዳ አይነቱን ልዩ የመጽሐፍ ገጸ በረከትና ሌሎችንም ያቀረበልን ስለ ከዋክብትና ጨረቃ ብዙ ያሳየን ደግሞም የረቀቀ የዛሬው የክብር እንግዳችን ዶክተር ጌትነት ፈለቀ እንግዲህ ተሸላሚዎችም ሽልማቱም እዚሁ ቀርቧል። የሚቀረን ሸላሚ ነው። ሰላማ እባክዎትን በማክበር ወደ መድረክ ይወጡና ሽልማት ይስጡልን። ላደረጋችሁት ነገር በእውነት በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ወንድሞች ይሄን ነገር አድርገዋል፣ ሊበረታቱ ይገባል ብላችሁ አስባችሁ ማድረግ ለኛ ያው ትልቅ ቦታ ያለው ነገር ነው። ቀላል ነገር አይደለም። ወደፊትም የበለጠ እንድንሰራ የሚያተጋን ነገር ነው። ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ ሃይማኖታችን፣ ስለ ተዋህዶ ሰርተኖም ጠግቦ አይደለም። ይሄ የህይወት ዘመን ስራ መሆኑ መረሳት የለበትም። ስለተሰጠኝ ስጦታ ልዑል እግዚአብሔር የተመሰገነ ይሁን። እናንተንም አመሰግናለሁ። እንግዲህ የተሰጠኝ ስጦታ የስዕለ ማርያም ናት። የኢትዮጵያን ባንዲራ ይዛ የተሳለች በመሆኗ እስቲ ጥቂት ነገር ልበል። እዚህ ጋር ካለውና እዚህ ጋር ካለው ድንገተኛ ነገር ነው። እንግዲህ እመቤታችን ጌታን በእቅፏ እንደያዘች በተመሳሳይ መልኩ ኢትዮጵያም በእቅፏ ኢየሱስ ክርስቶስን የያዘች ብቸኛ ሀገር ናት ማለት እወዳለሁ። ምክንያቱም ጌታችን የተወለደው ሰብአ ሰገልም የተጓዙት ወርሃ ታኅሳስ ነው። በፕላኔቷ በመሬታችን ብትፈልጉ ከኢትዮጵያ በቀር ኢየሱስ ክርስቶስ የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ሀገር ከኢትዮጵያ በቀር የለችም። ጌታችን የተወለደበትን ወር ታኅሳስ ብላ ሰይማለች። በግዕዝ ቋንቋ ሐሰሰ ማለት ፈለገ ማለት ነው። ጌታችን በተወለደ ጊዜ ሶስቱ ነገስታት ኮከቡ እየመራቸው እንደምታነቡት
አይቴ ሃሎ ዘተወልደ ንጉሥ አይሁድ የተወለደው አይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ስላገኙት ኢትዮጵያ ሀገራችን ወሯን ለማን ሰጠች? ኢየሱስ ክርስቶስ ለተወለደበት የማሰስ ወራት የመፈለግ ወራት ብላ ታኅሳስ ብላ የሰየመች በዘመን ቀመሯ ኢየሱስ ክርስቶስን በብቸኝነት የገለጸች ኢትዮጵያ ብቻ ናት። እመቤታችን ጌታን በእቅፏ እንደያዘች ኢትዮጵያ ሀገራችንም በዘመን ቀመሯ፣ በፊደሏ፣ በኪነ ህንጻዋ፣ በአጠቃላይ ሁለመኗ ኢየሱስ ክርስቶስን የምትገልጥ ብቸኛ ሀገር ናት ማለት እወዳለሁ። ይህም ትምክህት ሳይሆን እውነት ስለሆነ ነው። እሺ ዛሬ እንግዲህ ይሄን ዝግጅት ቀደም ብለው ጀምረው ሲዘጋጁ ሲለፉ የነበሩ እህት ወንድሞቻችን ዛሬ ደግሞ በይፋ በምስረታ ስራ የጀመሩበት ቀን ነው። እህት ወንድሞቻችን ሰመርናዎች። ለዚህም ደግሞ ሰመርና እኛ ኤላኮቴቶች ነን። ኤላኮቴት ማለት የመምህር መስፍን የቅዳሜ ቀን ተማሪዎች ነን። ሰመርናዎች ደግሞ የመምህር መስፍን የእሁድ ቀን ተማሪዎች ናቸውና እኛ እንግዲህ ተምረን ቀደም ብለን አገልግሎት ጀምረናል። ከአንድ አመት በላይ 1 አመት ከ10 ወር አካባቢ ሆነናል አገልግሎት ከጀመርን። ሰመርናዎች ደግሞ የመምህር መስፍን ተማሪ ሆነው አሁን በቅርብ ነው ዛሬ ደግሞ በይፋ ስራ የጀመሩበት ነውና እህቶቻችንን ወንድሞቻችንን እንኳን ለዚህ ያበቃችሁ ብለን መሸለም እንፈልጋለን፣ ስጦታ መስጠት እንፈልጋለን። ስለዚህ ሰመርናዎች በሙሉ ወደ መድረክ ትወጣላችሁ። ሁላችሁም ከዚህ ዝግጅት ጀርባ ሆኖ ሲለፉ የነበሩ ናቸውና ሁሉም ወደ መድረክ ዛሬ ያው መምህራችንን እንኳን ደስ ያለ ማለት እንፈልጋለን። በብዙ የቤተሰቡን ሰዓት የግሉን ሰዓት መስዋዕት እያደረገ ምናልባት ብዙ መጻሕፍትን መጻፍ የሚችልበትን ጊዜ ብዙ አገልግሎት ማገልገል የሚችልበትን ጊዜ ለኛ ለልጆቹ ሰጥቶ በብዙ ደክሞብናል፣ ብዙ ዋጋ ከፍሎልናል። ብዙ ከጎኑ የቆሙ አሉ። ለኛ መስዋዕትነት ሲከፍል ቤተሰቡ፣ ባለቤቱ ወይዘሮ ሰራዊት ታደሰ፣ ልጆቹ እንዲሁም በሚያገለግልበት ጊዜ በብዙ ሸክሙን አብሮ የተሸከሙ አሉ። ዛሬ በመካከላችን አልተገኘም። ዘማሪ ዲያቆን ሉል ሰገድ በተለይ በኤላኮቴት የበለጠ ወደ ማህበረሰቡ እንድንወጣ እሱም በማገልገል በሚዲያውም በቋንቋ የነሽ ሚዲያ ብዙ አግዞናል እና ከመምህር ጎን ለነበራችሁ ሁሉ እጅግ በጣም አርገን እናመሰግናለን። መምህራችን መምህር ግሩምም ዛሬ አልተገኘም። የኤላኮቴት አንዱ አባል ነው። እሱ እንግዲህ ባሉበት ምስጋናችን ይድረሳቸው ከመምህራችን ጎን ለቆሙ። ስለዚህ ዛሬ ለመምህራችን ያው ለሱ የሚገባው ምስጋና የምናቀርብበት ሳይሆን ልጆቹ ሰመርናዎች ለአገልግሎት በመብቃታቸው እንኳን ደስ ያላችሁ የምንልበት ቀን ስለሆነ የመምህርን ምስጋና እንዲህ በቀላሉ የሚታለፍ አይደለም። ከጎኑም ለቆሙት በሰፊ ፕሮግራም እንመለስበት ይሆናል። ግን መምህር ዛሬ ልጆች ለአገልግሎት ስለበቁ እንኳን ደስ ያለ። ሰመርናዎችም እንኳን ለዚህ ያበቃችሁ። ያው እንግዲህ ሸላሚ የሚያደርገው መምህርን ነውና ልጆቹን ይሸልማቸዋል። ወደዛ ወደ ካሜራ
እስራኤል ያላችሁ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ከቀኑ 11 ሰዓት ታኅሳስ 28 የዋዜማው ቀን በቤተልሔም በኤፍራታ አደባባይ እንድንገናኝ መንፈሳዊ ጥሪ እናቀርብላችኋለን።